ሁላችሁም እንድትሰሙት መናገር ያለብኝ ነገር አለ። መጀመሪያ እንቀመጥ። ምን ነው ሆቴል ቦኛል ስትይ አልነበር እንዴ? ተይ እንጂ ያስሚን እባክሽ በፈጣሪ ስም። ምን ተፈጥሮ ነው? ምንድነው አዳ? ምንድነው አዳ? ቆይ ምንድነው የምትነግሪኝ? እኔ አግብቼ ነበር። እንዴ ወደክ ገብቶኛል። እልፍዬ ቀጥይ፣ እየሰማንሽ ነው። ንገሪና አንሽ ቀጥይ። እንዳገባ ስትጠይቀኝ ለዛ ነው እምቢ አልኩ። ማለት ይቅርታ። የኔ ልጅ አዳ ምን እያልሽ ነው? ስሚኝ፣ ይሄም ጨዋታ ከሆነ ግን ጨዋታ አይደለም፣ እውነታው ነው። አግብቼ ነበር። ሩዝ ጋርን አግብቼው ነበር። ምን? ለዛም ነው ድርጅት ውስጥ የገባሁት። ሩዝ ጋርን በቅርበት ለማግኘት ስል ነው የገባሁት። ምክንያቱም እኔን ከተወኝ መጥፎ ዕድሌ ለብዙ ጊዜ ሊከተለኝ ይችላል ብዬ ፈራሁ እና በሰዓቱ እሱን መከተል መረጥኩ። ግን አንድ ያልጠበቅኩት ነገር ተፈጠረ። እኔም በነጋ በጠባ ቁጥር ዕድሌን ሳሳድድ እውነተኛ ፍቅር አገኘኝ። አንድ ካላሰብኩትና ማፍቀር ከሌለብኝ ሰው ፍቅር ያዘኝ። ካንተ ፍቅር ያዘኝ ቦራ። ቆይ አንድ ጊዜ። ስለዚህ ሁለታችሁም ከዚህ በፊት አግብታችሁ ነበር? አይ ከዚህ በፊት አግብቻ አላውቅም። እንዴ ምንድነው ነገሩ? ምን ውስጥ ነው የገባነው? ቆይ ምንድነው? አልገባኝም። በጣም ይቅርታ፣ በጣም ይቅርታ አክስቴ። አክስቴ አትበይኝ፣ አክስቴ አትበይኝ። አጎቴ እኔን በይኝ። አጎቴ ዛፈር፣ አሊ፣ ቦራ፣ ይቅርታ አድርጉልኝ። በጣም ይቅርታ። ምናልባት ይሄ ይቅርታ የሚያስጠይቅ ነገር ላይሆን ይችላል። ይቅርታ አድርግልኝ። ይቅርታ ጠይቅኝ። ይቅር አልልሽም። ልጄ እባክህ ለምን? አባዬ አንተ ጣልቃ አትግባ። ልንገርሽ አይደል መቼም ይቅር አልልሽም። ምን አይነት ነገር ነው? በሕይወቴ እንደዚህ አይነት ውሸት ሰምቼም አይቼም አላውቅም። አዳ በጣም ውሸታም የሆንሽ ሰው ነሽ። ከቤቴ ውጪ፣ ቶሎ ውጪልኝ። ከዚህ በኋላ አይንሽን ማየት አልፈልግም። ቶሎ ውጪ ከዚህ። አዳ አጎቴ ደህና መጣ? ነርጂስ የት ነች? የኔ አስላን እስካሁን የት ነበር? ያልሽውን ነገር አድርጌዋለሁ። ልክ እንዳልሽው በጣም ደስ ይላል። ልገልጽልሽ አልችልም። እና አሁን እንገራቸዋ ታዲያ? አዎ ነይ። መጠበቅ ልክ አይሆንም የኔ ውድ ነይ። ምን ተፈጠረ? ያው እንግዲህ ምን እየተፈጠረ ነው አክስቴ? አክስቴ ሆቴል አዘጋጅታልናለች። ሁሉዳግ ውስጥ ነው። ስጋና ዳቦ እንበላለን። በረዶ ላይ መንሸራተት አለብን። እውነት እላችኋለሁ ራሴን ሳውቅ ጀምሮ ይሄንን እፈልገው ነበር። ሰዎች ረጅም መንገድ አቋርጠው ይመጣሉ፣ እኛ ግን አጠገባችን ያለውን ብቻ ነበር የምናየው። ቦርሳ ውስጥ ብዙ ነገር አለ፣ ግን ገላምጠነው ነው የምናልፈው። ያው እንግዲህ ህልማችን አልፎልናል። ህይወትም ቢያልፍ ያን ያህል አይከፋንም። ቆይ ግን አንቺ ለምንድን ነው እንደዛ የምትይው ያስሚን? አክስቴ በቃ አሁን ለመምህር ሴርዳር የቤት ስራዬን ልላክና ትምህርት ቤት መልሰው እንዲያስገቡ ይላድርግ እና አሊና ሰሊን ደውለው ነበር። እየመጡ ነው፣ ወደዚህ ይመጣሉ። እናንተ ሂዱ። አይ አይሆንም። ሂዱ ስትይ ምን ማለት ነው? አብረን እንሄዳለን እንጂ ሁላችንም አብረን እንሄዳለን አይደል እንዴ? እንደዛ አይደል? አዎ
ለአራት ሰው ቦታ ሲዣለው እና ቅድሚያን የከፈልኩት። ሰሊንና አሊም ይምጡ፣ እነሱንም እንጠራቸዋለን። ስሚ፣ እዛ ያለውን የቤት ስራሽን ጨርሰሻል አይደል? ከዛ ላኪው። ምንድን ነው የሚፈጠረው? አክስቴ፣ ቀጣዩን እርምጃ ለመውሰድ አቅምም ሆነ ፍላጎት የለኝም። አክስቴን ውሰጃት፣ እናንተ ሶስታችሁ አብራችሁ ሂዱ። ለምንድን ነው እኔ የምሄደው? የኔ ውድ፣ እኔ መሄድ አልፈልግም። እኔ እዚህ ከአንቺ ጋር እቆያለሁ። መጨረሻችን አንድ አይነት የሚሆነው። የአንቺ መጨረሻ ደግሞ ምንድን ነው? አልገባኝ። መጨረሻሽ ምንድን ነው? እስቲ የሰፈሩ እብድ ሴቶች እንደሚሆኑት ነው የምንሆነው። ቤት ሆና ላይ እናታች እያለች የምታብደውን ሴት ነው የምንሆነው። 60 ዓመት ሲያልፈን ቀላ ያለ ብርቱካናማ ሊፕስቲክ እንቀባለን። ከንፈራችንን ሙሉ ለሙሉ አንቀባውም። በየቀኑ አንድ አይነት አለባበስ እንለብሳለን። ከዛሬ ነገ አንድ ሰው ሊያገባን ይጠይቀናል እያልን እናወራለን። ስሚ፣ 3 ጎማ ያለው የገበያ ጋሪ አለ። እሱን ታውቂያለሽ? ሰፈር ውስጥ እሱን ይዘው ነው የሚዞሩት። ታውቂያለሽ አይደል? ሰፈር ውስጥ እሱን ብቻ ነው ይዘው የሚዞሩት። ታሪካችንን ከጀርባችን ያወራሉ። ምን እንደሚሉ ታውቂያለሽ? ምን ይላሉ መሰለሽ? በእድል እንደምናምንና በተመቻቸልን አጋጣሚ መጠቀም እንዳልቻልን አድርገው ያወራሉ። ስሚ፣ እድላችን እውነት ሆነ። እጣ ፋንታ እድል። አንቺ ትማሪያለሽ፣ ትምህርትሽን ትጨርሻለሽ። እሺ፣ ተስፋ አደርጋለሁ። መተናል። ሰሊን፣ ሰሊን፣ ደህና መጣሽ። በጣም ናፍቀሽኝ ነበር። በጣም ናፍቀሽኛል። አክስቴ ኤነርጂሽ። እኔም በጣም ናፍቀሽኛል። አመሰግናለሁ። አሊ፣ እንኳን ደህና መጣ። ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆይሽ። ይሄን በማየቴ በጣም ደስ ብሎኛል። ቀጥሎ አንቺ ተራ ነው። ለእኔ በጣም ረፍዷል። እባክህ። ለምን ይረፍዳሉ እንዴ? እሺ በሉ ቁጭ በሉ። ቆይ እኔ አመጣላችሁ። አይ ችግር የለውም። ቁጭ በይ። ሻዩን እኔ ላምጣ። ቁጭ በሉ እባካችሁ። ሻይ እያለች ነው። ሻይ እባካችሁ ቁጭ በሉ። አዎ ሻይን ጠጣ በቃ። ቁጭ በሉ። ስለዚህ ሩዝ ጋር አልባንያ ተመለሰ ማለት ነው? አባቱ የላከውን ዕቃ እያመጣ እንደሆነ ተናግሮ ነበር፣ ግን ሄደ። መልካሙን ሁሉ እመኝለታለሁ። ያቺ እንዴት ሆነች? ያቺ ወይዘሪት ቱክቼ እንዴት ሆነች? ቱክቼ፣ ቆይ ስለ ቱክቼ ምንም አታውቁም እንዴ? ምኑን የምናውቀው? ምን ሆነ መሰላችሁ? ቡርሃን የሰጠውን ስልክ ቁጥር ቦራ ሲከታተል ነበር። የስልኩ ባለቤት ማን እንደሆነ ገምት እስኪ። ማን ሊሆን ይችላል? ቱክቼ ነው የምትሆነው። ቱክቼ እዚህ ውስጥ እጇ እንዳለበት ግልጽ እኮ ነው። ቦራ ቪዲዮን የቀረጸችው ቱክቼ እንደሆነ ሲያውቅ ቱክቼ ስራውን ትታ ወጣች። አሁን ብቻዋን አዲስ ድርጅት ከፍታለች መሰለኝ። እንደዛ ነገር። ሁሉም ሰው ያው ደህና ነው አይደል? ሁሉም ሰው እነማን ናቸው? ጓደኞቻችሁ ምናምን? አዎ ሁሉም ደህና ናቸው። ሂትና ኪን ሁሉም ደህና ናቸው። እሺ የኔ ፍቅር ረፍዷል፣ እንነሳ። አክስቴ ነርድስ ደግመን እንመጣለን። ወላጆች አብረን ራት እንደምንበላ ቃል ገብቼላቸው ነበር። እሺ እባካችሁ ደግማችሁ ነው እባካችሁ። እሺ ገባኝ። በቃ እንገናኛለን። አይ ሁላችሁም ቁጭ በሉ፣ አትነሱ። አንቺ ቁጭ በይ፣ አትጨነቂ። አይ አይሆንም፣ እስከ ውጪ ልሸኛችሁ። ስሚ፣ እኔ በደንብ ቀፊኝ፣ ደግሞ አትጨናነቂ። እሺ እንገናኛለን። ሙሽራ እንገናኛለን። ራሳችሁን ጠብቁ ልጆች። የኔ ቆንጆ ልጅ በሉ እንገናኛለን። ወላጆችሽን ሰላም በይልኝ። እሺ ሰላም ልልሻለሁ። ቻው። ደህና ሁኑ። እንገናኛለን። ሰላም ሁኑ። ቻው። እሺ አትጥፉ። ወላጆቻችሁን ሰላም በይልኝ። አትጥፉ። እንመጣለን። ይሄንንም ውሰጂ። ያጎቴ ልጅ። እሺ ምን ተፈጠረ? አሁን ቦታ ባዶ ነው። እሺ ከዚህ በኋላ ያንተ ውሳኔ ነው። በለወንድሜ ፈጣሪ ይርዳ። እሺ እኛ እንሂድ በቃ። እሺ እንገናኛለን። በቃ ሰውቀን። አመሰግናለሁ።